በራሳቸው የሚተማመኑ ሰዎች ስኬትንም ውድቀትንም አይፈሩም ብዬ አስባለሁ። በራሳቸው የሚተማመኑ ሰዎች እንዳልኩ በራስህን ስታምነው ከስኬት ጋር ከውድቀት ጋር ከምናምን ጋር የራስህን ወርዝ አታች አታደርገው። ብዙ ጊዜ የምንሸወደው እኔ ማን ነኝ ስንል ራሳችን ዲፋይን የምናደርገው በምንሰራው ስራችን ባመጣልን ውጤት ሊሆን ይችላል፣ በጎበዝ ተማሪነታችን ሊሆን ይችላል፣ በቤተሰባችን። እኔም ረጅም ጊዜ በስራዬ ራሴን በጣም ዲፋይን አደረገው ነበርና ወርዜ በቃ ስራዬ ነው ብዬ ነበር ማስበው። ሚስቴክ ከሰራው የሆነ ነገር ከተሳሳትኩ ምናምን ፐርሰናሊ ነው የምወስደው፣ ራሴን ይቅራለው ነበር። በጣም ነበር ራሴን ምቀጣው የነበረው። ግን አትዘይ ነው ሰደኝ ስራዬን ሊመጣም ይችላል ሊቀርም ይችላል። መጨረሻ ላይ ያለው እኔ ነኝ። ከውጭ ካሉት ነገሮች ጋር ሳይሆን ውስጥ አንተ ከሆንከው ሰው ጋር አት ፒስ ስትሆን ሰላም ስትሆን ያ በራስ መተማመን ያለው ሰው መገለጫ ነው ብዬ አስባለሁ።